ይልቅ ንገራት አንተም እንደማትወዳት ጅማሬዋ ደስ ቢያሰኝም ፍጻሜዋ እንደማያምር ንገራት። አንተ ልዩ ዋጋ ነህ ያለ ከኤመራልድ በላይ ከእንቁ በላይ። እኔ አልሰማው አንበሳ ራሱን ሲያጠፋ ላየው እባብ ራሱን ሲነድፍ አልሰማንም። በዘላለም ፍቅር ወድጄሃለሁ ሲልህ ማስማው በሞቴ ስሙኝ። መከራ ስትቀበሉ ወጣቶች ዛሬም ወደፊትም በሕይወታችሁ ሁሉ መከራ ከገጠማችሁ አንድ ማለፊያ መንገድ ልንገራችሁ። ርዕስ አርጌ ሰጠዋችሁ ተቤዥቼሃለሁና አትፍራ፣ በስምህም ጠርቼሃለሁ አንተ የኔ ነህ የሚል ነው። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 1። ብዙ ጊዜ ወጣቶች በብዙ ቤተሰቦች፣ በብዙ ጓደኞች፣ በብዙ ዘመዶች እንኳን ተከበን ብዙ ጊዜ የብቸኝነት ስሜት ይሰማናል። አንዳንድ ጊዜም የኔ ነህ የሚል የሌለኝ ምስኪንና ብቸኛ ነኝ ብለን ስንናገር እንሰማለን። ወላጆቼ፣ ዘመዶቼ፣ ቤተሰቦቼ የኔን ዓለም አያውቁትም። የኔን ዓለም ስለማያውቁት ብቸኛ እንደሆንኩ ይሰማኛል። አካባቢ ያሉ ታላላቆቼ ሁሉ የኔን ዓለም ይጸየፉታል። እኔ የምኖረውን ስለማይረዱኝ ብቸኛ እንደሆንኩ ይሰማኛል። ዓለሜን አያውቁትም ብለን ብዙ ጊዜ ወጣቶች የኔ ነህ የሚል እንዳጣን ስለሚሰማን በድብታና በመቆዘም እንኖራለን። ይህን የእግዚአብሔርን ቃል ላሰማችሁ ፈልጌ ነው። በስምህ ጠርቼሃለሁ አንተ የኔ ነህ የሚል አምላክ አለን። ወጣቶች ልክ ነው። ምናልባት ወላጆቻችን፣ ምናልባት ቤተሰቦቻችን፣ ምናልባት